2026 ገብቷል። እንግዲህ ትሬደርስ አዲስ ኦፖርቹኒቲ የሚመጣበት ነው። አዲስ ቢጊኒንግ ነው። ግን እውነቱን ስንነጋገር አብዛኞቻችን ይህንን አዲስ ዓመት ስንገባ ምንም አዲስ የተለየ ዲሲፕሊን ሳይኖረን አዲስ የተለየ ፕላን ሳይኖረን ለዓመቱ ምንም የተለየ ነገር ይዘን አይደለም የምንገባው። አብዛኞቻችንም ከአዲሱ ዓመት ከገባ ከወር በኋላ ምናምን ኦልሬዲ ዳይሬክሽኑ ወዴት እየሄደ እንዳለ እየጠፋብንና ተመልሰን የድሮ ኢንቫይሮንመንት ውስጥ ነው የምንመለሰው። 2026 ለእናንተ ምርጥ የሆነና ቤስት የምትሉት ዓመት እንዲሆን ፋይናንሻሊ ግሮ እንድታደርጉ ካላችሁበት ሰርክል እንድትወጡ የምትፈልጉ ከሆነ እነዚህን 5 ስቴፕ ብሉፕሪንቶች እኔ ፐርሰናሊ የምጠቀመውን ዛሬ አካፍላችኋለሁ ማለት ነው። 2026ታችሁን ለእናንተ በሚሆን መንገድ ፐርፌክት ማድረግና የምታስቧቸው ነገሮች እንድታሳኩ ያግዛችኋል ማለት ነው። ይህንን ዓመት ለሁላችንም ምርጥ ዓመት እናድርገው። የመጀመሪያው ስቴፕ የሚሆነው ጠንከር ያለ የዳታ ኦዲት ወይም ዳታ አናላይዝ ማድረግ ነው። ወይም ደግሞ ላስት ይር ፐርፎርም ያደረጓቸውን ኤቭሪ ፐርፎርማንሳቸውን ትሬዲንግ ላይ ብቻ አይደለም፣ ላይፋችሁ ላይ፣ ሩቲናችሁ ላይ፣ ሜቢ ተማሪዎች ከሆናችሁ ትምህርታችሁ ላይ እሱን አናላይዝ ማድረግ ነው። እኛ ስፔሲፊካሊ ስለ ትሬዲንግ እናውራ። ትሬዲንጋችሁ ላይ ምን አይነት ፐርፎርማንስ ነበራችሁ? ጆርናላችሁ የሚጠቅማችሁ እዚህ ጋር ነው ማለት ነው። ላስት ይር የምታስታውሱ ከሆነ 2025 ሲገባ እኔ ለእናንተ የሚሆን ጆርናሊንግ ቴምፕሌት ሰርቼ ሰጥቻችሁ ነበር። አይሆፕ እሱን ተጠቅማችሁም ሊሆን ይችላል፣ ወይም በራሳችሁ መንገድ በደንብ ጆርናል አድርገዋችሁ አመታችሁን ፐርፎርማንሳችሁን ትራክ የምታደርጉበት ዳታ ይዛችኋል ብዬ አምናለሁ። እሱን ዳታ ብሪፍሊ ማየት፣ ምኑ ጋር ነው ያጠፋሁት፣ የትኞቹ ትሬዶቼ ዊን ነበሩ፣ የትኞቹ ትሬዶቼ ሎስ ነበሩ፣ ምን አይነት ሚስቴክ ሰራሁኝ፣ የትኛው ትሬዶችን ሚስ አደረግኩኝ። ምክንያቱም ሚሲንግ ራሱ አንዱ የፓርት ኦፍ ፕሮሰስ ስለሆነ ማለት ነው። እሱን አናላይዝ ማድረግ አለብን። ምክንያቱም ዘላስት ይር ጥሩ ፐርፎርም እያደረጋችሁ ካልነበረና ለእናንተ ጥሩ ካልነበረ ምንም ከሱ ዳታ አናላይዝ አድርጋችሁ የምታስተካክሉት ነገር ከሌለ ራሱን ነው እዚህኛው የምትደግሙ። ይሄኛውም ዓመት እንደ ላስት ይር እንዲሆን ካልፈለጋችሁ ዳታችሁን በስነስርዓት አናላይዝ አድርጋችሁ ኢምፕሩቭ የምታደርጉትን ቢሄቪየራችሁን እንዳልኳችሁ ሩቲናችሁ ሊሆን ይችላል። ሁሉንም ነገር ስቴፕ ባይ ስቴፕ ሞዲፋይ ካልኩሌትድ በሆነ መንገድ አስተካክላችሁ ነው መግባት ያለባችሁ። ሜቢ ሪቬንጅ ትሬዲንግ ከነበረ የእናንተን ሰክሰስ በ2025 ወደኋላ ሲያስቀረው የነበረው በዚህም ዓመት እሱ እስካለ ድረስ የትም መድረስ አንችልም ማለት ነው። እሱን ሪሙቭ ማድረግ አለብን። እነሱን ስፔሲፊካሊ አይታችሁም ማስወገድ ይኖርብናል። በደንብ ጊዜ ወስዳችሁ አንድ ሳምንት ሊሆን ይችላል፣ በደንብ ዳታዎቻችሁን ቼክ አድርጋችሁ ኢምፕሩቭ አድርገን ነው የምንገባው ሁላችንም ማለት ነው። ሁለተኛው ስቴፕ ደግሞ ሪቨርስ ኢንጂነሪንግ ጎል ሴቲንግ እለዋለሁ እኔ፣ ወይም ደግሞ ስፔሲፊካሊ ጎል ሴቲንጋችሁ ነው ማለት ነው። ጎል ሴቲንግ በጣም ወሳኝ ነው ትሬዲንግ ላይ፣ ወይም ደግሞ ግብ ማስቀመጥ አለባችሁ ኢን ላይፍ ኢን ጀነራል። ግን አብዛኞቻችን ሚስቴክ እንሰራለን ጎል ሴት በምናደርግበት ጊዜ። አብዛኞቻችን አውትካሙን ነው እንደ ጎል የምናስቀምጠው፣ ፕሮሰሱን አይደለም። አውትካሙ ላይ በጣም ፎከስ እናደርግና ጎል ሴት ስናደርግ እሱ አውትካም ላይ የሚያደርሰንን ፕሮሰስ ግን አናውቀውም፣ ወይም ደግሞ እንዴት ያን ፕሮሰስ እንደምናከናውነው አናውቅም። ስለዚህ ያ አውትካም የሆነ ጎል የመሳካት ቻንሱ 0 ይሆናል ማለት ነው። በ2026 የምናስቀምጣቸው ጎሎች ፕሮሰስ ቤዝድ ናቸው ማለት ነው። እንዴት ፕሮሰስ ቤዝድ ጎል ማስቀመጥ እንዳለባችሁ ማታውቁ ከሆነ እነዚህን 3 ሌቭል ጎል ሴቲንግ ሜቶዶች ተጠቀሙ። እኔ ፐርሰናሊ የምጠቀምባቸው ናቸው። የመጀመሪያው ሌቭል ዘ ፋውንዴሽን እንለዋለን። ለምሳሌ ጎል ሴቲንጋችን ከትሬዲንግ ጋር የተገናኘ ከሆነ በፋውንዴሽን ሌቭል ምን አይነት ጎል እናስቀምጣለን? 95% የሚሆነው ጊዜ ሩሌን አከብራለሁ። አውትካማችን ከትሬዲንግ ጋር የተገናኘ ነው። ለምሳሌ $100,000 በዚህ ዓመት ሰራለሁ ብላችሁ የምታስቡ ወይም ጎላችሁ እሱ ከነበረ ሌቭል 1 ላይ ወይም ደግሞ ፋውንዴሽን ሌቭል ላይ ምን እናስቀምጣለን? ከትሬዶች 95%ን ሩሌን አከብራለሁ። ይሄ ፋውንዴሽኑ ነው። ምክንያቱም ይሄ ኦልሬዲ የሚሰበር ከሆነና አትሊስት ይሄንን ሩል እንኳን ማክበር ማትችሉ ከሆነ አውትካም ቤዝድ የሆነው ጎላችሁ ላይ ወይም $100,000 ሰራለሁ ብላችሁ ያሰባችሁት ጎል ላይ አደርሱም። ምክንያቱም ኦልሬዲ ሌቭል 1 ላይ ፋውንዴሽኑ ላይ አበላሽታችሁታል። የትኛውም ነገር ደግሞ ፋውንዴሽኑ ከተበላሸ ሙሉ በሙሉ ይናዳል። ስለዚህ ሌቭል 1 ወሳኝ ነው። በዚህ መንገድ ሌቭል 1 ሴት እናደርጋለን ማለት ነው። ሌቭል 2 ደግሞ ወይም ደግሞ ኮንሲስታንሲ ሌቭል፣ ኮንሲስታንሲ ቤዝድ የሆነ ጎል፣ ለዛ አውትካም ቤዝድ ለሆነ ጎል ኮንሲስታንሲ ቤዝድ የሆነ ጎል እናስቀምጣለን። አሁን ቅድም እንዳልኳችሁ $100,000 ከነበረ ጎላችን ሌቭል 2 ላይ ወይም ደግሞ ኮንሲስታንሲ ሌቭል ላይ ምን እናስቀምጣለን? ኤቭሪ ትሬዶቼን ጆርናል አደርጋለሁ። ምክንያቱም $100,000 ለመስራት ሚስቴኮቻችሁን ኤቭሪ ስቴፕ እግር በእግር እየተከተላችሁ እያረማችሁ መሄድ አለባችሁ አይደለ? ዝም ብላችሁ መስራት አትችሉም። ኮንሲስታንትሊ ልናረገው የሚገባ ያንን ጎል አቺቭ ሊያደርግልን የሚችል
ኮንሲስታንት የሆነ አንድ ሩል ደግሞ ወይም ደግሞ አንድ ጎል እናስቀምጣለን። ቅድም እንዳልኳችሁ ሜቢ ትሬዶቻችንን ጆርናል ኤቭሪዴ አደርጋለሁ። ትሬዱን ፕሌስ ካደረኩና ክሎዝድ ከሆነ በኋላ ሎስም ሆነ ዊንም ሆነ ጆርናል አደርጋለሁ። ይሄ አሁን ኮንሲስታንትሊ ልናደርገው የሚገባ ጎል ነው ማለት ነው። ሶ ፋውንዴሽን ሌቭል አለ፣ ኮንሲስታንሲ ሌቭል አለ። ፋውንዴሽኑን እናደርጋለን፣ ኮንሲስታንሲ ቤዝዱን እናደርጋለን። አንዱ ከአንዱ ከተናደ ስቲል ምንም ነገር ጎላችሁን አቺቭ ማድረግ አትችሉም ማለት ነው። ሶ ሌቭል 3 ላይ ዘ አውትካም ሌቭል ይመጣል ማለት ነው። እዚህ ጋር አውትካሙን የምናስቀምጥበት ነው። ሶ አውትካሙ ቅድም እንዳልኳችሁ ሜቢ $100,000 መስራት ከነበረ ኦልሬዲ ከላይ ጀምሮ ፕሮሰስ ቤዝድ አድርገነዋል ጎላችንን። ከመጀመሪያው ጀምሮ ፋውንዴሽን ላይ ምን አደረግን? 95% ትሬዶቻችን ሩል ብሬክ ማድረግ የለባቸውም፣ ሩሌን አከብራለሁ ብላችኋል። ኮንሲስታንሲ ደግሞ ጎላችሁ ላይ ኮንሲስታንሲ ሌቭላችሁ ላይ ኤቭሪ ትሬዶችን ጆርናል አደርጋለሁ ብላችኋል። ሶ ከላይ ፋውንዴሽኑን አክብራችሁ ፋውንዴሽኑን እያደረጋችሁ ከነበረ ኮንሲስታንሲ ሌቭላችሁ ላይም ደግሞ ጆርናል እያደረጋችሁ ከነበረ ዋይናት ዛ አውትካሙ የማይሳካበት መንገድ። አብዛኞቻችን ከምንድን ነው የምንጀምረው? ኦልሬዲ ሌቭል 1 ላይ አውትካሙን 100,000 ይሰራለሁ። የስ ፕሮሰሱን ግን አናውቀውም። 100,000 እንድንሰራ የሚረዱን ፕሮሰስን አናቃቸው። ሶ ጎላችሁ በዚህ መንገድ ፕሮሰስ ቤዝድ መሆን አለበት። ሶ በዚህ መንገድ ጎላችንን ሴት እናደርጋለን ሁላችንም ማለት ነው። ሶስተኛው ስቴፕ ደግሞ ዘ ስትራቴጂ ሎክዳውን ነው። አብዛኞቻችን የራሳችን ሲስተም አለ፣ ግን አብዛኞቻችን ችግራችን ደግሞ ምንድን ነው? አንድ ከኛ የተሻለ ፐርፎርም እያደረገ ያለ ሰውን ስናይ የእሱን ሲስተም የኛው ሲስተም ላይ አድ ለማድረግ መሞከር ነው። ሶ በዚህ ዓመት ስቲል ይሄንን ባህሪያችሁን ይዛችሁ የምትመጡ ከሆነ ዓመቱን ሙሉ ሚዝረብል በሆነ ወይ አንድ ነገር ወይ የራሳችሁን ቋሚ የሆነ ነገር ቋሚ የሆነ ስትራቴጂ ሳትይዙ ጎላችሁንም አቺቭ ሳታደርጉ ነው የምትቀሩት። ሶ በ2026 ሌላኛው ስቴፓችን የሚሆነው አትሊስት ለ90 ቀናት አሁን የያዛችሁትን ስትራቴጂ ሎክ አድርጋችሁ እሱ ላይ ብቻ ዴዲኬትድ መሆን ነው። ሶሻል ሚዲያ ላይ ምንም ነገር ብታዩ የሆነ ሰው ሌላ ነገር የሚላችሁ ከሆነ አትሊስት ከሜንቶራችሁ ውጪ ወይም ደግሞ የእናንተን ሲስተም ካስተማራችሁ ሰው ውጪ ሌላ ሰው የሚላችሁ ነገር መስማት አያስፈልግም። ኮምፕሊትሊ አትሊስት ይህንን ነገር ለ90 ቀን አመቱ እንደተጀመረ ለ90 ቀን ማድረግ አለባችሁ። ምክንያቱም በዚህ 90 ቀን ውስጥ ያ ሲስተም ያለበትን ችግር ሪቪው አድርጋችሁ ኢምፕሩቭ አድርጋችሁ አትሊስት ለቀጣዮቹ ኳርተሮች እያስተካከላችሁ ትሄዳላችሁ። አዲስ ነገር አዳፕት ለማድረግ የሚወስድባችሁን ጊዜ የራሳችሁን ነገር ኢምፕሩቭ በማድረግ ትጠቀሙታላችሁ ማለት ነው። ስለዚህ አዲስ ስትራቴጂ፣ አዲስ ፔር፣ አዲስ ኢንተሪ ሞዴል በጭራሽ ለ90 ቀናት አትሊስት ለ3 ወር አመቱ በተጀመረ ለ3 ወር ወይም ዘ ፈርስት ኳርተር ምንም አፕዴት ሳታደርጉ ራሱን ኢምፕሊመንት እያደረጋችሁ ሜቢ ኤክስኪዩሽናችሁ ላይ የምትጠቀሙት ሪስክ ማኔጅመንት ላይ ብቻ ኢምፕሩቭመንት እያደረጋችሁ ሲስተማችሁን ሳትቀይሩት ብቻ ትሬድ አድርጉ። ሶ ይሄኛው ሌላኛው ስቴፓችን ነው ማለት ነው። አራተኛው ስቴፕ ደግሞ የእናንተ ላይፍ ስታይል አርኪቴክቸር ነው። ሶ አብዛኞቻችን እንደ ትሬደር ትክክል የሆነ ሩቲን የለንም። በትክክል ምግብ አንበላም፣ እንቅስቃሴዎች አናደርግም፣ በቂ እንቅልፍ በቂ ረፍት አናደርግም። ይሄ ራሱን የቻለ ትሬዲንጋችን ላይ የሚያመጣው ችግር አለ። ስለዚህ በ2026 ይህንን ነገር ባላንስ ማድረግ አለብን። ምክንያቱም በቂ እንቅልፍ ካላገኘን፣ በቂ ረፍት ካላገኘን የድካሙም ስሜት ሪፍሌክት ያደርጋል ትሬዲንግ ላይ። ራሳችሁን በጣም ማትጠብቁ ከሆነ እና ደግሞ ቶሎ ቶሎ የምትታመሙም ከሆነ በጣም እሱ ትሬዲንጋችሁ ላይ ሪፍሌክት ያደርጋል። ሶ እኔ በ2025 በጣም የምቸገርበት ነገር ነበር። ስፔሻሊ በኳርተር 3 እና ኳርተር 4 ላይ በተደጋጋሚ እያመመኝ ምናምን ተቸግሬ ነበረ። ያ የመጣው ደግሞ በቂ ረፍት ካለማግኘት፣ በቂ እንቅልፍ ካለማግኘት፣ ከአመጋገብ ኤክሰርሳይዝ ካለማድረግ ነው። ያ ራሱ ሪፍሌክት ያደርጋል ትሬዲንጋችሁ ላይ፣ ፐርፎርማንሳችሁ ላይ። ምርጥ ትሬዲንግ ዳያችሁ ላይ ራሱ ቻርታችሁ ላይ ላትገኙ ትችላላችሁ። ወይ እንቅልፍ ጥሏችሁ ወይ አሟችሁ ወይ ደክሟችሁ ሊሆን ይችላል። ሶ በአራተኛው ስቴፕ ላይ በዚህ ዓመት የምናደርገው ነገር ላይፍ ስታይላችንን ማስተካከል ነው። ስቴፕ 5 ደግሞ ኢሞሽናል ዲአታችመንት ነው። ከትሬዲንጋችን ከሪዛልቶቻችን ጋር ያለንን ኢሞሽናል አታችመንት ዲአታች ማድረግ ነው። አብዛኞቻችን ትሬዶቻችንን ሎስ ካደረግን በኋላ ከዛ ሉዚንግ ኢሞሽን ለመውጣት በጣም ስትረግል እናደርጋለን አይደለ? እሱም ነው ሪቬንጅ እንድናደርግ የሚያደርገን፣ ሪስካችንን ከፍና ዝቅ እንድናደርግ የሚያደርገን፣ ኮንሲስታንትሊ ኤክስኪዩት እንዳናደርግ የሚያደርገን አንደኛው ባህሪያችን ይሄ ነው። ሶ በዚህኛው ዓመት ከትሬዲንግ ሪዛልቶቻችን ፐርፎርማንሶቻችን ራሳችንን ዲአታች አድርገን ነው እንደ ቢዝነስ ፐርፎርም ማድረግ ያለብን ማለት ነው። ስለዚህ ሉዚንግ መጣ፣ ኦኬ ጆርናል ታደርጉታላችሁ። ሳምንቱ ሲያልቅ ወይ ወሩ ሲያልቅ ያንን ጆርናል ያደረጋችሁትን ትሬድ ሪቪው ታደርጋላችሁ። የሚስተካከል ከሆነ ታስተካክላችሁ፣ የሚያስተካከል ከሆነ ደግሞ ይዛችሁ ትቀጥላላችሁ። ጥሩ ከሆነ ፕላናችሁን አክብራችሁ ሪስክ ማኔጅመንታችሁን አክብራችሁ እስከወሰዳችሁት ድረስ። ሶ ኢሞሽናል የሆነ አታችመንታችሁን
በጣም መቀነስ ይኖርባቸዋል። እንዳልኳችሁ ነው ከላይ ጀምሮ ቢውልድ እያደረግን የመጣነውን ነገር ስቴፕ 5 ላይ ስንደርስ ልንንደው እንችላለን። እንዳልነው አላማችን ይህንን ዓመት በጣም ጥሩ ማድረግ ነው። ለኛ እዚህ ራሳችንን ዲያታች አድርገን ጥሩ ፐርፎርመር መሆን አለብን ማለት ነው። ሶ እኛ የምንጠቀመውን ብሉፕሪንት እንግዲህ ሰጥቻችኋለሁ ማለት ነው። እኔም እረፍት ወስጂ በዚህ መንገድ ነው ፕላኔን እያስተካከልኩኝ የነበረው ለ2026 ምክንያቱም ሁልጊዜ ኢምፕሩቭ እያደረግን መሄድ ስለሚኖርብን ይሄ ነገር ይጠቅማችኋል ብዬ ስለማስብ ነው። ትጠቀሙበታላችሁም ብዬም አስባለሁ ማለት ነው። ሶ በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ ነው።